አይደለም ያስኩ ገባ እኔ እዚህ ጋር ቀድ አንተ ሲጀመር ምን እያሰብክ ነው? አንተ ምንድነው? እኔ ከቤት ከፍላቸው ነው እንዴ? ሲጀመር አንተ ማለት ነው ትሰማኛለህ? አንተ ምንድነው እያረክ ያለው? አንተ አረፍ እንዴ ምን ያተረው እንዴ? ምንድነው? ለዚህ ነው የጠራኝ? እሺ ወይ ለዚህ ነው የጠራኝ? አዎ ለዚህ ነው የጠራው። አዎ ለዚህ ነው የጠራው። ምንድነው ታውቁኛላችሁ እናንተ? አንተ እየመታኝ። ሰላም ውድ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ባለፈው የተፈጠረውን ጉዳይ ታውቃላችሁ፣ አይታችሁማል። እና በጣም ነው የደበረኝ። ማዘርም ከዛ ድረስ መታ እዚህ በጣም ቢኒያም እያቀሳሰረ ነው። እኔ እንጃ ምን በጣም ለሲ ብሎ ነው ምናምን እንደዚህ እያደረገ ያለው ምናምን ብሎ በጣም አፈላ ታውቃላችሁ። በጣም ነው ያናደደኝ። እና ስልክ ምናምን ደግሞ ይጂ ነበር እነሱ ጋር እንደዚህ እዚህ ቤት አይገባም ምናምን ብሎ ጭራሽ ነው እንትን ያለው። እኔ ደግሞ በጣም ነው ያናደደኝ። ገባችሁ? ነገሩን ምናምን እሱ ማብረስ ሲችል ጭራሽ ማዘር እንደዚህ እንድታስብ አድርጎ ጭራሽ ሌላሶቹን። እኔ ደግሞ ዛሬ በጣም ነው ያናደደኝ። በጣም ስላናደደኝ አያችኋቸው ሁለቱን እንደዚህ ይዞ እንዲያጣፉልኝ እንዲቀጠቅጡልኝ ነው አይደለም? በቃ አፍልቷል። በጣም ነው እንትን ያለው እና በጣም ነው ያናደደኝ። ማለት እንደዚህ ያረጋል ብዬ ጭራሽ አላሰብኩም። ገባችሁ? በጣም የሚያናድድ ስራ ነው የሰራው። ለዚህ ደግሞ ሁሉም ትንንሽ ጥፋት ሲያጠፋ ምን መኮርከም አለበት። ይሄ ደግሞ ካልተኮረከመ ጭራሽ ይበስበታል። ዛሬ ትንሽ ኮርከም እንዲያረጉልኝ እኔ ታውቃላችሁ አቅም የለኝም፣ አልጣላም ምናምን ይዘው ኮርከም እንዲያረጉልኝ ነው የፈለኩት። ማለት ደግሞ አሁንም ሌላ እንትን እንዳያመጣ እነሱ በራሳቸው ጊዜ እየፈለጉት እሱ እንዳስቀየማችሁ አርጌ ይዘው እንዲከረክሙልኝ ነው የፈለኩት። በቃ በጣም ነው ያናደደኝ፣ በጣም ማለት ነው። እና ከቤት ወጥቼ እነሱ ጋር ነው ያሉት። በቃ ጭራሽ ማዘር ከቤት ወጣ መጣ እኔን አባራኛለች። እና አርሜ ለነሱ የምር እነሱ ጋር ነው ያለሁት። በጣም ነው የማመሰግናችሁ እናንተንም። ማለት በቃ ሳትተዋውቁ ምናምን ትንሽ ጊዜ ተግባብታችሁ እንደዚህሙ በጣም እንደ ወንድሞቼ ነው የማያቸው። በቃ እኔ እንጃ የምር ግን እነሱ ማርያም ቢኒያም በጣም ነው ያናደደኝ። በጣም በቃ ለዚህ ደግሞ መኮርከም አለበት፣ በስነ ስርዓት መያዝ አለበት። ገባችሁ? እና ቢኒያምን ጠርቼዋለሁ እየመጣ ነው ይዞ እና ትንሽ እንኮረክመዋለን። በቃ በጣም የሚያስጠላ ጸባይ ነው ያመጣው እዚህ ከመጣው ወዲህ። እንደውም እዛ እያለ ይሻል ነበረ። እዚህ ከመጣው ወዲህ የሚያስጠላ ጸባይ ነው ያመጣው። ካሊድ ምናምን ከዛን ጊዜ ጀምሮ ካሊድን እያለ ነበር። ከዛን ጊዜ ጀምሮ ምንም ደህና እንትን ላይ አይደለም። እሱንም ትንሽ ኩርከም አድርገን ስነ ስርዓቱን እናስይዟለን። እና ማዘርንም ምን ይጃዋራታለሁ ታውቃላችሁ። ባህል ነው ምናምን ነገር ባህልን ደግሞ ከነሱ ተነጥቂ ማሳለፍ አልፈልግም። እኔ ሉን ከዚህ በፊትም ማሳልፌ ስለማላቅ ማለት ነው። በቃ ሁሌ ከነሱ ጋር ነኝ። እና በዚህ ኬዝ ምክንያት እዚህ መጣ ባህልን እንደውም እዚሁ ነው የምናከብረው ብላለች። ከኔ ጋር ትንሽ ደግሞ እንስላለች ብዙም አታወራኝ መክሩፋኛ ጭራሽ ደውዬ ራሱ ስልክ አታነሳልኝ። ከማዘር ጋር እንደዚሁ አላውቅም ሲጀመር። ይሄን ደግሞ እያደረገ ያለው እሱ ነው ቢኒያም ነው። ገባችሁ? ለሲብሉ ነው ምናምን አይባልም። ገባችሁ? ጭራሽ የማይባል ነገር እኔ አስቤው አላውቅም። እና ዛሬ ትንሽ ኩርከም እናደርገዋለን። እየመጣ ነው እንጠብቀው እና ቤተሰብ እንጠብቀዋለን። በቃ ኩርከም እንደዛ ልጅ መኮርከም ስላለበት እንኮረከመዋለን። ኩርከም አድርገን እንሄዳለን። እና እሱም እየመጣ ነው ደርሷል። እኔ ኮንፊደንስ አለው እኮ ደግሞ የምሬን ነው። እኔን ውጭ ያሳድሩ ጭራሽ በጣም ነው የሚያናድረው። እንኳን ደህና መጣ። እንዴት ነህ? አውቃቸው ሰላም በላቸው። ቢኒያም በላቸው። በደንብ ንገራቸው።
ለምን ጠርተኸኝ ነበር? ለምን ማለት እኔ ብዙ ጊዜ በስነ ስርዓት ልነግርህ እና ምን ሰው ይዘህ የመጣው ነው? ሰው አነሱብህ ለዚህ ነው የጠራኝ ማለት። ሲጀመር ምን እያደረክ ነው? ሲጀመር አንተ ምን አስበህ ነው? ካሜራ ምናምን ተሸክመህ? አረ ይሄ ትንሹ ነው። አንተ ሲጀመር እኔ ከቤት እንድባረር ምክንያት ሆነሃል። ለሱ ደግሞ ትከፍላለህ። ገባህ? በቃ ይሄ የጻን ስራ አደቀቀም ምናምን የጻን ስራ አልሽው። የጻን ስራ አይደለም። እሺ እኔ 3 ቀን ውጪ ሳደር እነሱ ባይኖሩ ኖሮ ውጪ ጎዳና ነበርኩ ማለት ገባህ? ያንን ማገናዘብ አልቻልክም እኮ። ሻው ለምን ይፈልግ ላስተምር? ምን ፊደል ነር አይደለም። አዎ አልተማርክም እስከዛሬና ላስተምር ነው። አልተማርሽም? አቤት ደቅ ብለሽ ምናምን ላይፍ አላስተማረችሽ። እሱን ላስተምርሽ ነው። እሺ ካስተማርከኝ ከጨረስኩ ሊድ መች ጀመርኩ እኮ ጀመረኝ። አስተምረኝና ሊድ ላስተምርና ሊዳ እኮ ደቂኛ ምንድነው እያደረክ ያለው? እኮ ላስተምርና ሊዳ ለቁኛ ምን ኧረ አተ ለቁኛ እንዴ ምን እያደረጋችሁ ነው? እና እንዴ አንተ ምንድነው ያማል? አንተ ምንድነው አንተ አይደለም ያስኩ ገባ። እኔ እዚህ ጋር ቀድ አንተ ሲጀመር ምን እያሰብክ ነው? አንተ ምንድነው? እኔ ከቤት ከፍላቸው ነው እንዴ? ሲጀመር አንተ ማለት ነው ትሰማኛለህ? አንተ እንዴ ምንድነው እያደረክ ያለው? አንተ እንዴ ምን ያተረው እንዴ ምንድነው? ለዚህ ነው የጠራኝ? እሺ ወይ ለዚህ ነው የጠራኝ? አዎ ለዚህ ነው የጠራው። አዎ ለዚህ ነው የጠራው። ምንድነው ካቁኛላችሁ እናንተ? አንተ እየመታኝ ትሰማኛለህ? እሺ አሁን ለዚህ ነው የጠራኝ? አዎ ለዚህ ነው የጠራው። ትሰማኛለህ? ከዚህ በኋላ ማቀሳሰርን ማሳወቅ ሆነ ከዚህም በላይ ያደርጋለሁ። ገባ? ጀመረ ይሄን ማቀሳሰርን ማታቆም ከሆነ ስነ ስርዓት ማለት ከሆነ ከዚህ በላይ ያደርጋለሁ እኮ አውዲ ዘበና እኔ ሲጀመር አልመጡ